ባለፈው ፍጹም ማልጠብቀውን ነገር ሲያደርገኝ በጣም ገረመኝ። የፈለገ ነገር ቢሆን እኔ ላይ እንደዚህ ያደርጋል ብዬ አልጠበቅኩም ነበር። አሁን ድረስ ማመን ሁላ ነው ያቃተኝ። ምንድን ያደረገ? ሄሎ ጓደኛዬ፣ እንዴት ነህ? አለው በሴ፣ እንዴት ነህ? አንድ ነገር ላስቸግርህ ነበር ጓደኛዬ። ምንድን ነው? እጅህ ላይ ብር ካለ 80 ሺህ ብር ካሽ እንድታበድረኝ ፈልጌ ነበር። እንዴ ምን ችግር አለው? አዘጋጅልሃለሁ። እሺ ጓደኛዬ። እሺ ይኸው ጓደኛዬ። በጣም ነው የማመሰግነው። የሆነ ዕቃ እኮ ልገዛ ብዬ ብር አንሶኝ ነው። አረ ምንም ችግር የለውም ጓደኛዬ። ቀጣይ ሳምንት እመልስልሃለሁ። እሺ። ታዲያ ስራ እንዴት ነው? በጣም አሪፍ ነው። ከዛ በኋላ ምን ተፈጠረ? የሚገርመው ከዛ በኋላ ያለው ነገር አይደል? እኔም ከዛ በኋላ ነበር ስለሱ ብዙ ነገር ያወቅኩት። ገባልክ? እስኪ ይኸው። እንዴ 50 ሺህ ብር እኮ ነው የላከው በዚህ። አዎ 50 ሺህ ብር አንዴ የወሰድኩት። አረ 50 ሺህ ብር አይደለም 80 ሺህ ብር ነው የወሰድከው። ምን? አንተ ትቀልዳለህ እንዴ? አልቀለድኩም፣ የምሬን ነው። በደንብ አስታውስ ጓደኛዬ። እኔ 50 ሺህ ብር እንደወሰድኩ ነው ማስታውሰው። እኔማ እኮ የሰጠውን ስለማቅ እኮ ነው እንደዚህ እያልኩ ያለሁት። ቆይ ምን ማለት ነው ይሄ? እኔ የወሰድኩትን አላውቅም እንዴ? ወይስ ልታጭበረብረኝ ነው? እንዴት ነው አንተን ማጭበረብር? የወሰድከውን እኮ ነው የነገርኩ። የወሰድኩትንማ አውቃለሁ። በሰዓቱ እንደውም 50 ሺህ ብር ነበር የጎደለኝን የጠየቁ። እኔ እኮ ሰጠህ እኮ በደንብ ስለማስታውስ ነው። ጓደኛዬ በጣም እያስደበርከኝ ነው። እኔ አይደለም ለ30 ሺህ ብር ከዛም በላይ ለሆነ ብር እንደማልገመት ታውቃለህ። ስለዚህ ድንበር ባንተላለፍ ጥሩ ነው። ከዘነ የቀርቦ ዳጂ ከለለ ማናለ ዲጂ ከዘነ ለካ መጀመሪያ በካሽ አበድረኝ ያለኝ ለማጭበርበር እንዲመቸው ነበር። አስቢው፣ እኔ ጓደኛውን እንዴት እንደዚህ ያደርገኛል? ይህን ማድረጉ ለኔ አልገረመኝም። ይሄ ከሱ የሚጠበቅ ነገር ነው። እንዴት ነሽልኝ? አለሁልህ። እንዴት ነህ? አለሁልሽ ፍቅር። ምን ሆነሃል? ፊትህ ልክ አይደለም። አይ ምንም አልሆንኩም ፍቅር። አትዋሸኝ ማሪ። የሆነ ነገር ሳትሆን ፊት እንደዚህ አይሆንም። ይኸውልሽ ፍቅር፣ መሆንማ የሆነ ነገር ሆኛለሁ፣ ግን ለአንቺ ብነግርሽ ሌላ ነገር ነው የሚመስለው። እኔን ደግሞ በዛ ገምተሽኝ አንቺን ማጣት አልፈልግም። ይሄ ደግሞ ምን ማለት ነው? ሲቀጥል ለምንድን ነው ስለ ማጣት የምታወራው? ይኸውልሽ ምን መሰለሽ፣ ግን አይ ይቅር ራሴ ብጋፈጥ ይሻለኛል። አንቺ ሊያሳጡ የሚችሉኝ ነገሮችን ማድረግ አልፈልግም የኔ ፍቅር። አሁን በጣም እያናደሽከኝ ነው። ማትነግረኝ ከሆነ ከዚህ በኋላ አታውረኝ። እሺ በቃ ፍቅር፣ ምን መሰለሽ፣ ባለፈው ሱቅ ዕቃ ሳስገባ ብር ጎደለኝና ከአንድ ጓደኛዬ ብር ተበድሬ ነበር እና ለዛሬ ካልሰጠኝ ብሎ ጎሮሮዬ ላይ ቆሞብኛል እና እስከ ዛሬ ነበር ደግሞ ቀን የሰጠኝ የነበረው እና አሁን ምን ማድረግ እንዳለብኝ ግራ ገብቶኝ እኮ ነው የተጨነኩት። ጭራሽ እንደዚህ ሆነ ነው አልነግርሽም ስትለኝ ነበር። እኔማ ያለውን ነገር ታውቂው የለ። እንደዚያን ነገር ማወራሽ ከሆነ ለብር ብዬ ቀረብኩሽ እንዳይመስልሽ ብዬ እኮ ነው። ምን ማለት ነው? እኔ አንተን እንዴት እንደዚህ አስባለሁ? ሲቀጥል እንደዚህ ሆነ ያስያየው ዝም ምን ይመስላል? ቆይሽም ብር ነው እኔ ጋር 100 ሺህ ብር አለ። ከሱ 300 ሺህ ብር ነው የወሰድኩት። አሁን የሚያስፈልገኝ 200 ሺህ ብር። ችግር የለውም እኔ እልክልሃለሁ። ምን? ወይኔ እኔ ፍቅር ምን እንደምልሽ አላውቅም። በጣም ነው የማመሰግነው። በጣም ነው ማፈቅርሽ። የኔ ባቶኝ ምን ሆን ነበር? በዚህ ሰዓት እቺ 3000 ብር ቆናብኝ እንደ 3 ሚሊዮን ብር ነው እያየሁት ያለሁት። ምን እንደማደርግበት ሁላ ግራ ገባኝ። አውቃለሁ ብዙ የሚያስፈልጉኝ ነገሮች አሉ፣ ግን ብሩን ራሱን ለመጠቀም አሳሰብ። በፊት እቺ ብር እና አቤልን ምሳ ስጋብዛቸው የሚከፍላት ብር ነበረች። አሁን ውድ ሆና ስትታየኝ አይ ጊዜ ያሉ ለካ ጊዜ ማይቀይረው ማይለውጠው ነገር የለም። ሆዴን ቢርቢተማ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው መቷታችን ገዛ ከሌለ ማናለ ደጅ ጊዜን የቀርቦ ዳጂ መልካም ውለታ ስለ ሰው ብትንገላታ ከሌለ ማናለ ደጅ ጊዜን የቀርቦ ዳጂ ሆድህን ቢርቢተማ
ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው መጥፋታችን ገዛ ከሌለ በሴ እንዴት ነሽ? ምንድነው? ምን የመሰለ ምሳሌ ጋብዝ ባልኩ ቢዚ መጫወት ጀመርክ? መጋበዙን ብጠላ መች መጣ ነበር። ትንሽ በትዕዛዝ የታዘዙ እቃዎች ነበሩ፣ እሱን ልላክ ብዬ እኮ ነው። እኔማ ዛሬ አሪፍ ሽቀላ ስለሸቀልኩ የደስደስ ጓደኛዬን ለምን ቆንጆ ቤት ወስጄ ምሳ አልጋብዘውም ብዬ ነበር። ታዲያ የት እንሂድ? ችግር የለውም፣ አንዱ ደስ ያለ ቤት እንሂድ። እንግዲህ ያው ምርጫው ባንተ ይሁን ካልከኝሽ በቃ እኔም ስራው እየሰጣው ሻወር ወስጄ ልብስ ቀይሬ እንሂዳ። እሺ እንዴ ይሄ ናቲ አይደል እንዴ? ከጎጆ ጥሪት ቢታጣ ችግር ሰንደቆን ቢያወታ አዎ ራሱ ነው በሐሳብ አይ ናቲ መጨረሻው እንደዚሁ መንገድ ለመንገድ መተኛትን መጨረሻው በዚህ አይነትማ በቅርቡ እብድ መሆኑ ነው። እንዲህ መሆኑ ግን በጣም ያሳዝናል። እና ዝም ብለህ ነው እንሂድ ወይስ እንቀስቅሰው? ያማል እንዴ? እሺ ቀስቅሰው። እስከዛስ ፈልጎ መሰለኝ የተኛው ወይስ እንደዛ እንደ አቤል ለማሽቃበጥ ነው? የአቤልማ ይገርማል። እንደዛ አልሰማውም ብሎ ስንት ነገር ብሎ እኔ ያላደረግኩለት ይመስል ስንት ነገር ተናግሮኝ እሱ ያው እስካሁን ምንም አላረገለት። አሁን እሱም ጓደኛ ነኝ ይላል። ለማንኛውም እንሂድ፣ እኔ እርቦኛል። አቁሙ! ምን ነው? እኔ እንደዚህ ሆኖ አይቼው ስለማላቅ እዮ መሄድ ከበደኝ እና ቢያንስ ወርጄ እንኳን ልቀስቅሰው። ቀሰቀስከው ምንም ማረኮ የምትፈጥረው ነገር ስለሌለ አሁን እንሂድ። አይ በቃ አንተ ሂድ፣ እኔ እመጣለሁ። የምሬን ነው? አዎ የምሬን ነው። ሂድ፣ እመጣለሁ። እኔ እኮ ምንም ለማታረጉ ነገር ዝም ብላችሁ ስታሽቃብጡ ነው የሚያናደኝ። ከሌለ ማናለደች ኢስነ የቅርብ ወዳጅ በቾል መልካም ውለታ ስለ ሰው በችንገላታ ከሌለ ማናለደች ኢስነ የቅርብ ወዳጅ ሄሎ በስቤ ቀስቅሳው ጨረስክ? የት ነህ? ቶሎና። ናቲ ተኝቶ አይደለም ታሞ ነው። ታዲያ ከኔ ልቅ አምፑላንስ ጋር ብትደውል ለፍጥነቱም አይቀልም? ሐኪም ቤት እንድንወስደው ነዋ። ታዲያ እኔ ምን አረጋለሁ? በስቤ እየቀለድኩ እኮ አይደለም፣ የምሬን ነው። እባክህ እኔም እየቀለድኩ አይደለም፣ የምሬን ነው። ገና አዙሬ አልመለስም። ለዛ አምፑላንስ ጋር ደውል። እንዴ ገና አምቡላንስ ጋር እስክደውል እኮ አንተ ትቀርባለህ ብዬ ነው። ውፍ ምንድነው የምትነዘንዘኝ? ነገርኩ አይደል እንዴ? ከሌለ ማናለ ደጅ ወይኔ ምንድነው ማረገው? አሬ እሱ ያለ ወዳጅ ከሌለ ማናለ ደጅ